ይህን ጦር ሰባቂ መንግስት ጠቅላይ ሚኒስትር ዶክተር አብይ አህመድ የህዝብ ተወካዮች ምክር ቤት አባላት ላቀረቧቸው ጥያቄና አስተያየቶች በሰጡት ምላሽ መንግስት ለሰላም ቅድሚያ እንደሚሰጥና ግጭቶችን በውይይት ለመፍታት ቁርጠኛ መሆኑን አጽንኦት ተሰጥቷል። ጠቅላይ ሚኒስትሩ በንግግራቸው ሰላም እጅግ ውድ ዋጋ መሆኑን በመግለጽ መንግስት ሰላምን ለማስፈን የተለያዩ ጥረቶችን እያደረገ መሆኑን አስረድተዋል። ግጭቶችን ለመፍታት ውይይት፣ ድርድር አማራጭ የሌለው መንገድ መሆኑን ጠቁሟል። በተጨማሪም በአገሪቱ ውስጥ ያሉ የፖለቲካ ስብራቶችን ለመፍታት መንግስት እየሰራ መሆኑን ገልጸው ነጻ አውጪ ነኝ ባዮች መጀመሪያ ተጎጂ የሚያደርጉት የራሳቸውን ህዝብ ነው በማለት ተችቷል። የሀሳብ ነጻነትን ሽፋን በማድረግ የሚፈጠሩ ችግሮችን አንስተዋል። ጠቅላይ ሚኒስትሩ የፕሪቶሪያ ስምምነት ለሰላም መደፈን ዋነኛ ሚና እንደተጫወተ ገልጸው ስምምነቱ ሙሉ በሙሉ ተግባራዊ እንዲሆን መንግስት ቁርጠኛ መሆኑን አረጋግጧል። የታጣቂዎች ትጥቅ ማስፈታትና መልሶ የማቋቋም ስራ በተሟላ መንገድ እየተፈጸመ አለመሆኑን ጠቁሟል። ጠቅላይ ሚኒስትሩ በንግግራቸው መጨረሻ ሁሉም ኢትዮጵያዊ ለሰላምና ለልማት እንዲተባበሩ ጥሪ አቅርቧል። የማያውቁት ሀገር ሄዶ ቁርበት አንጥፉልኝ እንዳለው ስጋ በሊታ ያስመስለዋል። የትግራይ ጊዜያዊ አስተዳደር የስልጣን ጊዜ ሊራዘም እንደሚችልም ጠቁሟል። ጠቅላይ ሚኒስትር አብይ አህመድ የትግራይ ጊዜያዊ አስተዳደር የስልጣን ጊዜ ለአንድ ዓመት ሊራዘም እንደሚችል ለፓርላማ አባላት ጥቆማ ሰጥተዋል። የአስተዳደሩ ስራ ከተገመገመ በኋላ በግለሰቦች ደረጃ ለውጥ ሊደረግ እንደሚችል ጠቁሟል። የፕሪቶሪያውን ስምምነት በሚያከብር መንገድ የህግ ማሻሻያ እንደሚያስፈልግም ጠቅላይ ሚኒስትሩ አስረድተዋል። አቶ ጌታቸው ረዳ በሌላ እንደሚተኩ ጠቅላይ ሚኒስትር አብይ አህመድ ጠቁሟል። በቅርቡ ተነጋግረን በአዲስ መልክ ለአንድ ዓመት የሚቆይ አስተዳደር ይዋቀራል ሲሉ ተሰምተዋል። ጠቅላይ ሚኒስትሩ የፕሪቶሪያን ስምምነት አስመልክቶ በፓርላማ ተወካዮች ነጥቦችን አንስተዋል። ያሸነፍነውን ጦርነት ትተን ወደ ፕሪቶሪያ ስምምነት የመጣ ነው ሰላም ስለምንፈልግ ነው። የቀድሞ የትግራይ ሰራዊት ትጥቅ ማስፈታትና መልሶ ማቋቋም ሂደት በተሟላ መልኩ አልተፈጸመም። ሂደቱን መፈጸም ይኖርበታል። የፌዴራል መንግስት ተፈናቃዮችን ለመመለስ ዝግጁ ነው። የትግራይ ጊዜያዊ አስተዳደር የስልጣን ጊዜ ለማራዘም ውይይት እየተደረገ ነው። አመራሮች ሊቀየሩ ይችላሉ። በትግራይ ያለውን ሁኔታ በንግግር ለመፍታት ውይይት እየተደረገ ነው። የውይይቱ ውጤት በቅርቡ የሚገለጽ ይሆናል ብለዋል። ከኛ በላይ ለድሆች ተቆርቋሪ የለም ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ። በዛሬው ዕለት በህዝብ እንደራሴዎች ምክር ቤት ተገኝተው ከአባላት ለቀረበላቸው ጥያቄዎች ምላሽና ማብራሪያዎችን በሰጡበት ጠቅላይ ሚኒስትር አብይ አህመድ በዛሬው ዕለት በህዝብ እንደራሴዎች ምክር ቤት ተገኝተው ከአባላት ለቀረበላቸው ጥያቄ ምላሽና ማብራሪያዎችን በሰጡበት ጠቅላይ ሚኒስትር ዶክተር አብይ አህመድ የመጣንበት መንገድ ስለምናውቅ ከኛ በላይ ለድሆች ተቆርቋሪ የለም ሲሉ ተደምጧል። ጠቅላይ ሚኒስትር አብይ ከቤት ግንባታ ጋር ተያይዞ በአብራሩት እሳቸው የሚመሩት መንግስት ካለፈው የኢህአዴግ መንግስት አንጻር የተሻለ አፈጻጸም እንዳለው አስገንዝበዋል። ለማነጻጸሪያም ካቀረቡት አስረጅ ምክንያት አንዱ ኢህአዴግ በ15 ዓመታት ውስጥ ማለትም ከ1997 እስከ 2010 ዓ.ም 160 ሺህ ገደማ ቤቶችን ገንብቷል። እኛ ግን በ5 ዓመት 167 ሺህ የሚጠጉ ቤቶችን ነው የገነባ ነው ሲሉ መንግስቱ የተሻለ አፈጻጸም እንዳለው ተናግሯል። እንዲሁም በአዲስ አበባ ውስጥ በልማት በኮሪደር ግንባታ ምክንያት ከመኖሪያ ቤታቸው ለተነሱ ከ17 ቢሊዮን ብር በላይ ከመንግስት ካዝና አውጥቶ ካሳ መክፈላቸውን ለምክር ቤቱ አባላት አስረድተዋል። የአፈር ማዳበሪያ በተመለከተ እንደ ህዳሴ ግድብ ሁሉም የኢትዮጵያ ቀጣዩ ታላቅ ስራ የአፈር ማዳበሪያ ፋብሪካ ነው። ማዳበሪያ በሀገር ውስጥ ማምረት መጀመር አለብን ብለን ስራ ጀምረናል። ይህን ስራ በተለይ ከግሉ ዘርፍ ጋር በመተሳሰር ለመስራት እየተጋን ነው ሲሉ ጠቅላይ ሚኒስትር ለፓርላማው ተናግረዋል። የማዳበሪያ ፋብሪካ ለመገንባት አዋጭነት ጥናት ተጠናቋል። ከቀጣይ ዓመት ቀዳሚ ሀገራዊ ፕሮጀክታችን ፍላግሺፕ ፕሮጀክት መካከል የኢትዮጵያን ህልውና የሚያረጋግጥ ቀዳሚ የማዳበሪያ ፋብሪካ መገንባት ነው። ፕሮጀክቱን በ3 ዓመታት ውስጥ የሚጠናቀቅ ይሆናል። የፋብሪካውን ግንባታ በመንግስትና በግል ባለሀብቶች ቅንጅት ሌሎችም አማራጮች ተጠቅመን እውን ለማድረግ ይሰራል ብለዋል። አመሰግናለሁ። የተከበሩ አፈ ጉባኤ፣ ክቡር ጠቅላይ ሚኒስትሩንም ለጊዜያቸው ማመስገን ፈልጋለሁ። ጥያቄን እንደሚከተለው በንባብ አቀርባለሁ። ሀገራችን ዛሬ ያጋጠሟት ውስብስብ ችግሮች፣ ተግዳሮቶችና ስጋቶች ፖለቲካ ወለድ ሲሆኑ መፍትሄያቸውም ፖለቲካዊ እንጂ የጠመንጃ አፈሙዝ ሊሆን አይገባም። በድህነት አዙሪት ውስጥ የኖረች ሀገር ባለፉት 7 የብልጽግና አገዛዝ ዓመታት ደግሞ በእንቅርት ላይ ጆሮ ደግፍ እንዲሉ ለከፋ የጸጥታና የደህንነት ቀውስ አዙሪት ሳይክል ኦፍ ሴኩሪቲ ክራይሲስ እንዲሁም ማባሪያ የሌላቸው አውዳሚ የእርስ በርስ ጦርነቶች ውስጥ አስገብቷታል። ኢህአዴግ አምባገነናዊ ልማታዊ አገዛዝ ነበር። ወደ ብልጽግና ያደረገው መለወጥ ወይም ሜታሞርፎሲስ ደግሞ የሙሉ ጊዜ ጦረኛና እልቂት ጠማቂ አገዛዝ እንዲሆን አድርጎታል። በመደማመጥና ሰጥቶ መቀበል መርህ ላይ ተመስርተን አገራዊ ልዩነቶችን በማጥበብ ሁሉን አካታች ወደሆነ ማህበረሰባዊ መግባባትና ፖለቲካዊ ስምምነት ወይም ፖለቲካል ሴትልመንት ከማምራት ይልቅ
ብልጽግና ፓርቲ በሚከተለው ጠቅላይ አገዛዝ ወይም ቶታሊታሪያን ሊደርሺፕ ምክንያት ሰላም ከራቀን ከራረብ። ባለፉት 6 ዓመታት በኦሮሚያ፣ በትግራይ፣ አማራና አፋር ዛሬም ድረስ ደግሞ በአማራና በኦሮሚያ ክልሎች በቀጠለው ጦርነት የደሃ አርሶ አደርና ከተሜው ልጆች በሁሉም በኩል እንደ ቅጠል እየረገፉ ነው። ማቆሚያ በታጣላቸው የእርስ በርስ ጦርነቶች በትሪሊየን የሚቆጠር የሀገር ሀብት ንብረት እየወደመ እንደሆነ የጠቅላይ ሚኒስትሩ የኢኮኖሚ አማካሪ ቡድን በሰራው ኢኮኖሚ ዋይድ ኢስቲሜሽን ኦፍ ዘ ኖርዘርን ኢትዮጵያን ዋር ዳሜጅ የሚል ጥናት በአንድ ዓለም አቀፍ ኮንፈረንስ ላይ ቀርቦ የሰሜን ኢትዮጵያ የጦርነት ያደረሰው ጉዳት ግምቱ 32 ቢሊዮን ዶላር እንደሚጠጋ ተተምኗል። እንዲሁም የዓለም ባንክ በ2022 ኢትዮጵያ ዳሜጅ ኤንድ ኒድስ አሰስመንት ብሎ ባወጣው ሪፖርትም በሰሜን ኢትዮጵያ ጦርነት የደረሰው ጉዳት ግምት 28 ቢሊዮን ዶላር ያደርሰዋል። አማካይ ግምቱ 30 ቢሊዮን ዶላር ነው ማለት ነው። ባለፉት 6 ዓመታት እስከ ዛሬ ድረስ ደግሞ በአማራ፣ በኦሮሚያ፣ በቤንሻንጉል ጉሙዝ፣ በደቡብ ጋምቤላ፣ አፋርና ሶማሌ ክልሎች እየተካሄዱ ያሉ ጦርነቶችና የእርስ በርስ ግጭቶች የጉዳት ግምት ከሰሜኑ ጦርነት ጋር እኩል አድርገን 30 ቢሊዮን ዶላር ምሁራዊ ግምት ብንወስድ ጠቅላላ ግምቱ ወደ 60 ቢሊዮን ዶላር ወይም በሰሞኑ የባንክ ምንዛሬ በ130 ብር ሲሰላ 7.8 ትሪሊየን ብር ገደማ ነው። በዘንድሮ በጀት ልክ ቢሰላ ደግሞ በቀጣይ 8 ዓመታት የሀገራችን በጀት የሚሆን ሀብትና ንብረት በጦርነቶችና ግጭቶች አውድመን እንዲሁም በሚሊዮን የሚቆጠሩ ወጣቶችን ጭድ አድርገን ዛሬም የጦርነት ነጋሪት እየጎሰምን ቀጥለናል። የዚህ የእርስ በርስ መጠፋፋት ጉዞ ውጤትም የተባበሩት መንግስታት የልማት ፕሮግራም ባወጣው የ2024 ግሎባል መልታይ ዳይሜንሽናል ፖቨርቲ ኢንዴክስ ፖቨርቲ አሚድ ኮንፍሊክት ሪፖርት እንዳመላከተው 72 በመቶ ወይም 86 ሚሊዮን ኢትዮጵያን በድህነት እንደሚኖሩ ይፋ አድርጓል። የውጭ ምንዛሬ ለውጡንና የኮሪደር ስራ ተያይዞ መኖሪያና የንግድ ቤታቸው የፈረሰባቸው በመቶ ሺዎች የሚቆጠሩ ችግር ላይ የወደቁ ዜጎችም አሉ። ከቅርብ ጊዜ ወዲህ ደግሞ እንኳን ከኑሮ መሰረታቸው የተነቀሉት ይቅርና ስራ ሰርተው በላባቸው የሚኖሩ ኢትዮጵያውያን ጭምር የኑሮ ውድነቱን መቋቋምና ልጆቻቸውን ማሳደግ ተስኗቸዋል። በዚህ የድህነት ብጣኔና የኑሮ ውድነት ላይ የተጨመረው የጦርነት አዙሪት ለሀገራችን ከፍተኛ ብሔራዊ